አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው ዕጣ ነው ክብር ነው ድል ነው። ስለሚበሉትና ስለሚጠጡት በአይምሮ ማሰላሰል እዚህም ሆኖ ቦትም ሁሌም ስለሚበለው የሚያስብ ይሄ ሆዳምነት ነው። ቅድም ያልነው ብስባሽ ስለሆነ ነው። ትዕቢትስ ምንድን ነው? ራስን ከአንድም ሰው ራሱ የተሻለ አድርጎ ማሰብ ትዕቢተኛ ነው። ወይ ትዕቢተኛ ይባላል። ከአንድም አያችሁ፣ ሁላችሁም በትዕቢት ውስጥ መሆናችሁ ነው። እነከሌ ይበልጡኛል እንጂ ከነከሌ እንኳን እሻላለሁ የሚል ሰው የለም አለ። በጣም ሞልቶ ይል እነከሌ ነው እንጂ ባይሆን ያም ደግሞ ስለ ትሕትና ይመስላል። እስቲል ትዕቢተኛ ነህ ነው ደረጃህን አሁን ማይከለው እያደረግ መስሎ አይደለም። ይሄም ትዕቢት ነው። ከነከሌማ እሻላለሁ ሰው የሚል ማለት ነው። ይሄ ትዕቢተኛ ከአንድም ሰው የተሻለ አድርጎ የሚያስብ ከሆነ ሰው ትዕቢተኛ ነው። ፈሪሳዊነት፣ ግብዝነት፣ ስለ ራስ አጋኖ ማውራት፣ ለሌላው የተነገረውን አለመጣም፣ ለሌላ ሰው ሲነገረው አለመጣም፣ መልካምነት ስለሌላ መልካምነት ከተወራ አለመጣም፣ ማጣጣል፣ ስለማያውቁት በትንሽ መነሻ እና መረዳት ይዞ በድፍረት እንደሚያውቁት አድርጎ ጨማምሮ አዋቂ መስሎ ማውራት። በቃ ሁሉ ጋር ትዕቢተኛ ሰው ሁሉ ሰው አዋቂ፣ ሁሉም ቦታ ያውቃል። ስለ ሕክምና ቢነሳ ያውቃል፣ ስለ ሕግ ቢነሳ ያውቃል፣ ስለ ቢዝነስ ቢነሳ ያውቃል። ሁሌም ይላል። ኦኬ ትክክል እኮ ብሎ ማውራት ይቃጣዋል ማለት ነው። ደግሞ ሲያወራ ይሳሳታል፣ ግን ደፋር ነው። በጣም ደፋር ነው። ትዕቢተኛ ሰው ደፋር ነው። ከተቆጣችሁ ደግሞ ይደበድባቸዋል። እውነት እስከዚህ ያደርሳል። ትዕቢተኛ ሰው ወዲያውኑ እጁ ለምት ያፈጥናል። ባይዘው ይህ የትዕቢተኛ ሰው ዋናው መገለጫ ነው። መቆጣጠር አይችልም። በጣም ቁጡ ነው። ቁጣ ማለት ልክ የጋርዱ ነው። የትዕቢተኛ ሰው ጋርዱ ቁጣ ነው። አሁን ለምሳሌ የሆነ ሰው ቢነካ ሮጦ ይዘው ምን ነው ጋርዱ ነው። ልክ በጣም ቁጣ ነው የሚነሳበት። ትንሽ ነካ ከተደረገ ልብሱ የምትረገጡት ራሱ ያኮርፋል። ብትነኩት ራሱ ማን ይነካኝ ሊል ይችላል ማለት እስከዚህ ድረስ ነው። በድፍረት እንደሚያውቁት ጨማምሮ የሚያወራ በሚያውቀው ዘንድ ሊሆን ይችላል። በይዘው ይሄን የሚያደርገው የሚያውቀው ሰው ቁጭ ብሎ ቢታዘቡ ምንም አይመስለውም። በይዘው አንዳንዴ ከፍ እያለ ሲርት ስለሌላ ሰው በጎነት ሆነ ጥንካሬ ሲወራ ወደ ራሱ ዝናና ታሪክ ጎትቶ በማስገባት በራሱ ዝና ሌሎችን የሚጋርድ የማይታዘዝ መታዘዝ ለሱ ጠላትነት እና እነዚህ ሁሉ የትዕቢተኛ ሰው መገለጫዎች ናቸው። ትዕቢተኛ ሰው ማለት ባጭሩ የዲያብሎስ ሞክሼ ነው። ስለዚህ መላክን ሰይጣን ያደረገች ትዕቢት ነች። ደግሞ ሰውን ቅዱስ ዮሐንስ አፈወርቅ እንደተናገረው ሰውን ደግሞ መላክ ታደርጋለች፣ ከዚያም አልፋ አምላክ ታደርጋለች ይላልና በጣም ትዕቢትን ቀለል አድርጋችሁ እንዳታዩት። በሁሉም ነገር እውነቴን እምላችሁ ምን ማሰብ አለባችሁ መሰለኝ? ኃጢአታችሁ የሰራችሁትን ኃጢአት ማሰብ ነው። በሆነ ነገር ቅድም መምህር ተናግረውታል። በሆነ ነገር የተሻሉ እንደሆነ ማሰብ፣ በተለይ ከአገልግሎት ጋር ተያያዥነት። አሁን የአገልግሎት እውቀት ነው ያለን እንጂ እኛ ህይወት እውቀት የለም። ቅድም እንደተባለው የህይወት እውቀት አለመኖር በጣም ጎርቶናል። ይሄ ደግሞ የቤተክርስቲያናችን ክህነት አሰጣጥ መንገድም አይደለም። ያው እንዳለመታደል ሆኖ በግብፃውያን ብዙ ዘመን ስለቆየን ያ የካህናት አገልጋዮች ጋፕ ስለነበረ ያለ መሙላት ተብሎ ሲቀጥል የነበረውን ከዚያ የራሳችን ፓትሪያርክም ሲኖርና መንበረ ጵጵስና ሲኖርም በዚያው ቀጠለ። ግን እንደገና መጀመር ነበረበት ማለት ነው። በቤተክርስቲያናችን ክህነት ምንድነው ካላችሁ በህይወት ያለና የሚያውቅ ነው። ሁለቱን ያስተባበረ ነው። በቃ አለቀ። ለምሳሌ አንድ ሰው ውዳሴ ማርያም መልካ መልኩን ቅዳሴውን ስላለ አይደለም ክህነት የሚሰጠው፣ ህይወቱ ተመስክሮለት አርያም ይሆን ከሆነ ብቻ ነው ክህነት የሚሰጠው። እስቲል አሁን በግብጽ እንደዚህ ነው የሚፈጸመው። ስለዚህ ዲቁና ከመሾሙ በፊት ስለዚህ ሰው ከዚያ በፊት ብዙ ደረጃዎች አሉት በግብፃውያን እንዲሁ ቤተክርስቲያናችን የምትሰራው እንደዛ ነው። ስለዚህ የከሌ ዲቁና ሊሾም ነውና ስለሱ ምን ትላላችሁ? ከአንድም ሰው ጋር የተጣለው ከሆነ በሆነ ችግር በሱ ጉድለት ሰው ነው ኦፍ ኮርስ፣ ግን ይሄ ፐርሲስት የሚያደርግ ሬጉላር በሆነ ጸባይ አንድ የሆነ ጠማማ የሆነ ጸባይ ያም ደግሞ በጣም በዚያ ማንነቱም አፕሪሼት የሚያደርግ ያለ ማሻሻል ማይጥር ከሆነ ወደ ክህነት አይገባም። በዚህ ጠማማነቱን ወሮት እኮ ለማሻሻል ሊሄድ ይችላል ሰው፣ እሱ ያለ ነው። የተጋዳዮች ህይወት ነው የሚለው ቅዱስ ዮሐንስ ሰዋሰው። ግን በዚህ መንገድ ጠማማነቱን አፕሪሼት እያደረገ ያንም እንደዝና የሚያወራው ከሆነ ግን ይሄ ሰው ክህነት ሊሰጠውም አይችልም እና ትልቅ ወጥመድ ነው። ክህነት ትዕቢት እንደ ትዕቢት ደግሞ በተለይ አገልጋይ ሆኖ ትዕቢተኛ መሆን ደግሞ አለመታደል ነው። የመጨረሻ የምናገረው ቃል ነው። አገልጋይ ማለት በነገራችን ላይ ዝቅተኛ ሰርቫንት ማለት ነው። እንዲሁ ባሪያ ብለው ይሻለኛል፣ ለእግዚአብሔር ባሪያ ሆነ ማለት ነው። ይሄ ነው የተሻለ የሚገልጸው። ክህነት በጨመረ ቁጥር የበለጠ ዝቅ ማለት አለበት። ያን ዝቅታን ሰው ሊጫወትበት ይችላል። ሊጫወትበት ምን አገባህ? ያን ተደሻለ ምናቀው ስለሆነ ትውት ብትሆኑ ዝቅ ብትሉ በቃ ሰዎች ስለሚሰጧችሁ ሪአክሽን እናንተ ሪአክት አታርጉ፣ አትመልከቱት። ግን
የፈለገ ነገር ሰውየው ይቆጣ ምንም ይበለ ትልቅም ይሆን ትንሽ ሰላምታ። አሁን ለምሳሌ እኛ በጣም ትዕቢተኞች ከመሆናችን የተነሳውን ነዳያንን ሰላም ብለን እናውቃለን። አሁን ነዳይ ገንዘብ የሚፈልግ እንጂ ሰላምታ የሚፈልግ የሚመስለው ሰው አለ? እንደ ሰው እንቆጥራቸዋለን? ገንዘብ እንኳን እንደው እግዚአብሔር አራርቶ ልቦናችን ገንዘብ እንኳን ልንሰጥ እንፈልግ ሄደን ገንዘብ ወርውረን ነው የምንመጣ እንጂ እንዴት አደራችሁ፣ እንዴት ዋላችሁ፣ ሰላም ናችሁ ብለን እንጠይቃቸዋለን? አንጠይቃቸው። ለምን? ትዕቢተኞች ነው። እና አገልጋይ ሆኖ ትዕቢተኛ ክርስቶስ ተመልከቱ። አምላክ ሲሆን ጌታችሁና አምላካችሁ ሲሆን እኔ እግራችሁን ካጠብኳችሁ ከመዝገሩ እናንተም እንዲሁ አድርጉ ነው ያለ። ተመልከቱ ልልና ምን አይነት ዝቅታ እንደሚሻ የሚያሳየን ክርስቶስ ነው። አሁን የሁሉ ፈጣሪና ጌታ ሲሆን ግን እግራቸውን ዝቅ ብሎ ነው ያጠበ። ስለዚህ ክህነት በጨመረ ቁጥር ዝቅታ ነው የሚጨምር። ምክንያቱም ክህነት ማለት እንትን ነው፣ ስልጣን አይደለም። ባይዘው እንትን ሰውን ሰርቭ እንድታደርግበት የተሰጠ ሙያ ነው፣ እንድታገለግልበት የተሰጠህ ነው እንጂ ለአንተ እንድትጠቀመው አይደለም። በክህነት ለራስ አሁን ለምሳሌ እኔ ቄስ ስለሆኑ የሆነ ሰው እኔን ቢደበድበ ቢመተኝ ማውገዝ አልችልም። ምክንያቱም የሰደበው እኔን ነው እንጂ ክህነቱን አይደለም። እንዲህም ያስባሉ እና ለራሳቸው ፕሮቴክት፣ ለራሳቸው ገንዘብ ማጋበሻ ወደ መሙያ፣ ለራሳቸው ስልጣን መከበሪያ እናደርገዋለን። ስልጣንን ሳናቅ እንደዚህ አለመታደል የለም። እግዚአብሔር በዚህ ቦታ በዚህ ጥግ የለም። እግዚአብሔር መንፈስ በዚህ ጥግ የለም። በዚህ አገልጋይ ሲሆን የበለጠ ዝቅታን በጣም ዝቅ ማለትን አስፈላጊ ነው እና የዚህ ሁሉ መነሻውን ቅድም ወዳልኩት ስለሚመለስ እዚህ ጋር ልጨርስ።